ሰላም ቤተሰብ እንዴት ናችሁልኝ? እንግዲህ ዛሬም በሌላ ጸዴ ቪዲዮ እና በሌላ ጸዴ ስራ መጥቻለሁ። ያው እንግዲህ እንደምታውቁት በድሮ ቻናሌ ስማርት መኒ ላይ በእንደዚህ አይነት የኢንቨስትመንት ስራዎች ታውቁኛላችሁ። ከዛኛው ቻናል ወደዚህኛው ቻናል አብራችሁኝ የመጣችሁ ምርጥ ፋሚሊዎቼ ያው እንግዲህ በድሮ ቻናላችን ላይ እንዴት አብረን ብዙ ገንዘብ እንደሰራን የምታውቁት ነው። ለመጨረሻ ጊዜ በሰራነው ፕላትፎርም ላይ አብረን ከ70,000 ብር ገንዘብ በላይ እንደሰራን የምታውቁት ነው። እንግዲህ ነገር ግን በሚያሳዝን ሁኔታ ያንን ቻናል ደግመን ማግኘት አንችልም። ያው እንግዲህ ቻናል ላይ ሪሙቭድ ተደርጎብኛል። ሶ እንግዲህ በዚህኛው ቻናል ላይ አብረን ስራ እንቀጥላለን ማለት ነው። ይህ የምታዩት ቻናል አዲሱ ቻናል ነው። ሶ በዚህኛው ቻናል ላይ አብረን ብዙ ገንዘብ እየሰራን ሜክ ማድረግ እንችላለን ማለት ነው። ወይ እንግዲህ የምትመለከቱት ቻናል ላይ አዲስ ነው። ሶ ይህን ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ አድርጉልኝ። እንግዲህ ከመቼውም ጊዜ በላይ የእናንተ እርዳታ ያስፈልገኛል። ለምታውቁት ሰው በሙሉ ሼር እንድታደርጉትና ድሮ ለነበሩት ፋሚሊዎች በሙሉ እንዲዳረስ እንድትረዱኝ እጠይቃለሁ። ሶ እንግዲህ ዛሬ በሌላ ጸዴ ቪዲዮ ነው የመጣሁላችሁ። ጸዴ የሆነ ስራ ይዤላችሁ መጥቻለሁ። በሁሉም የኢትዮጵያ ባንኮች የሚከፍል ሲሆን ዛሬ ይዤላችሁ የመጣሁት ፕላትፎርም ከምንም ነገር በላይ ደግሞ በቴሌ ብርም ጨምሮ ገንዘባችሁን ማውጣት ትችላላችሁ ማለት ነው። በጣም አሪፍና ሴኩርድ የሆነ ሎንግ ተርም የሆነ ፕሮጀክት ነው። ከ150 ብር ጀምሮ ዊዝድሮ ማድረግ የምትችሉት ነው። ልክ እንደባለፈው 500 ብር ድረስ ጠብቀን አይደለም ማለት ነው ዊዝድሮ ማድረግ የምንችለው 150 ብር ነች። በአንዴ የፈጠነ ገንዘባችንን ማውጣት እንችላለን ማለት ነው። በጣም አሪፍ ፕላትፎርም ነው። ያው እንግዲህ እንደምታውቁት ቀድሞ የጀመረ ተጠቀመ ነው ጭዊው። ሶ ይሄን ፕላትፎርም ዛሬ የመጣ ፕላትፎርም ነው። ሶ ቶሎ በመጀመር ይህንን አድቫንቴጅ መጠቀም ትችላላችሁ ማለት ነው። ያው እንግዲህ ስለዚህ ፕላትፎርም ሬጂስትሬሽን ፕሮሰስ፣ ሪቻርጅ ፕሮሰስ እና በመጨረሻም የሰራነውን ገንዘብ አብረን እንዴት ዊዝድሮ እንደምናደርግ አሳያችኋለሁ። በድጋሚ ምርጥ ፋሚሊ ቪዲዮውን ላይክ ቻናሉንም ሰብስክራይብ አድርጉልኝ። የዚህን ፕላትፎርም ሊንክ በኮሜንት ሴክሽን ቦታ ላይ አስቀምጥላችኋለሁ። እና ደግሞ ሌላው የምነግራችሁ ነገር በዚህኛው ቻናል ላይ ኮሜንት ላይ ፒን ማድረግ አልችልም። ሶ አንዳንድ ጊዜ ሊንክ ወረድ ሊል ስለሚችል ወረድ እያላችሁ ወደ ታች ስክሮል እያደረጋችሁ ማግኘት ትችላላችሁ ማለት ነው። በቻልኩት አቅም ቶሎ ሊንኩን አፕዴት አድርጋችኋለሁ። ነገር ግን እዛውም ላይ እየፈለጋችሁ ለመጠቀም ሞክሩ። ሶ እንግዲህ በዚህ መንገድ ስራችንን የምንቀጥል ይሆናል። ወደ ቪዲዮ ሶ እንግዲህ ሊንኩን ተጭናችሁ ከገባችሁ በኋላ ልክ እንደምትመለከቱት መንገድ ሬጂስተር እንድታደርጉ እነዚህን አማራጮች ያመጣላችኋል። እዚች ጋር ሬጂስተር በምትለው አስር ያሉትን ማለት ነው። ሶ ሬጂስተር ታደርጋላችሁ ማለት ነው። ሬጂስተር የምታደርጉት ከሌሎቹ ፕላትፎርሞች ጋር ተመሳሳይ በሆነ መንገድ ነው። እዚህ ጋር እንደምትመለከቱት ፎን ነምበር የሚለው ላይ ስልክ ቁጥራችሁን ታስገባላችሁ። ከዚያም ሎጊን ፓስዋርድ የሚለው ላይ እንደዚሁ የራሳችሁን የማትረሱትን ፓስዋርድ ታስገባላችሁ ማለት ነው። ኒክኔም የሚለው ላይ ደግሞ ስም የራሳችሁን ስም ታስገቡለታላችሁ። ኢንቪቴሽን ኮድ የሚለው ላይ ባዶ ቦታ ሆኖ ከጠበቃችሁ በብዛት ሊንኩን ተጭናችሁ ስትገቡ ራሱ ልክ እንደዚህ በምታዩት መንገድ ያስቀምጥላችኋል። ነገር ግን ባዶ ከሆነ በዚህ በስክሪኑ ላይ የምትመለከቱትን ኮድ በትክክል ታስገቡለታላችሁ ማለት ነው። ከዚያም እዚህ ቬሪፊኬሽን ኮድ የሚለው ላይ ሴንድ የምትለውን አንዴ ክሊክ ታደርጉለታላችሁ ማለት ነው። ከዛ በኋላ ሎጊን ፓስዋርድ የሚለውን ስትነኩት ሬጂስተር ታደርጋላችሁ ማለት ነው። ከዚያ በኋላ እዚህ ጋር ልክ እንደዚህ በድጋሚ ሎጊን እንድታደርጉ ነው የሚያመጣላችሁ። ሶ ሎጊን ታደርጉለታላችሁ። ከዚያ በኋላ ሎጊን ስታደርጉለት ምንድነው የምታደርጉት? የራሳችሁን ያስገባችሁትን ቁጥር እዚህ ፎን ነምበር ላይ ታስገባላችሁ። ሎጊን ፓስዋርድ የሚለው ላይ ደግሞ ፓስዋርዳችሁን ቀድሞ ያስገባችሁትን ፓስዋርድ ታስገቡለታላችሁ። ከዚያ በኋላ ቀጣዩን ፕሮሰስ ለማሳየት ለመንገር ያክል ያው ትራንዛክሽን ፓስዋርድ እንድታስገቡና የሆነ ቬሪፊኬሽን ኮድ እንዲላክላችሁ የሚያደርግ ሁለት እንትን ያመጣላችኋል። ሴንድ የምትለውን ስትነኳት ራሱ ያስገባላችኋል ቁጥር። ከስር ደግሞ 6 ዲጂት ቁጥር በትክክል ታስገቡለታላችሁ ማለት ነው። ማለትም አሁን በዚህ በስክሪንሾት ላይ በምትመለከቱት መንገድ ማለት ነው ቬሪፊኬሽን ኮድ የሚል ይኖራል። ሶ እዚህ ጋር ሴንድ የምትለውን ክሊክ ስታደርጉት ያስገባላችኋል። ከዚያ ትሬድ ፓስዋርድ የሚለው ላይ 6 ዲጂት ማትረሱትን ኮድ ታስገባላችሁ። ማንም እንዳይባችሁ። ማለትም ዊዝድሮ ስታደርጉ የምታስገቡት የማረጋገጫ ፓስዋርድ ነው። ሶ እናንተ ብቻ የምታውቁት 6 ቁጥር ዲጂት
በቁጥር አድርጋችሁ ታስገቡለታላችሁ ማለት ነው። ከዚያም አፕዴት ትሬድ ፓስዋርድ የምትለዋን ክሊክ ታደርጉታላችሁ ማለት ነው። ከዚያ በኋላ በዚህ መንገድ ትመዘገባላችሁ ማለት ነው። እኔ እንግዲህ አሁን በዚህ ፕላትፎርም ላይ ሬጂስተር አድርጌያለሁ። ገንዘብም ያው በተወሰነ ኢንቨስት አድርጌያለሁ። ዌል እንግዲህ ሬጂስተር ካደረጋችሁ በኋላ የምትመለከቱት ሆም ፔጅ ላይ ነው የሚወስዳችሁ። ልክ እንደዚህ በምታዩት መንገድ ማለት ነው። እዚህ ጋር ነው የሚወስዳችሁ። ሶ እዚች ጋር የሚመቻችሁን ማለትም ለምትገዟቸውን የተወሰኑ ፕሮዳክቶች መመልከት ትችላላችሁ ማለት ነው። ሆኖም ግን በስፋት ለማየት እዚህ ኢንቨስት የሚለው ስር ከስር ትገባላችሁ እዚህ ጋር። ከዚያም እንደምትመለከቱት የኢንቨስትመንት ሊስት አለ እዚህ ጋር። 3 አይነት የኢንቨስትመንት ሊስት ነው ያለው። ዴሊ ፕሮዳክት አለ፣ ከዚያም ዴሊ ፕሮዳክት 2 አለ፣ 1 እና 2 ማለት ነው። ዴሊ ቤኔፊት የሚባል ደግሞ አለ። ይሄ ደግሞ ራሳቸው በየሆነ ጊዜና ሰዓት የሚሰጡትና የሚከፍቱት ነው። ግን እነዚህ ሁለቱ ሁሌ ክፍት ናቸው። ከሁለቱ ፕሮዳክቶች መጠቀም ትችላላችሁ ማለት ነው። የምትመለከቱት የመጀመሪያው የዴሊ ፕሮዳክት የመጀመሪያው 1 ላይ ያለው የመጀመሪያው ቪአይፒ ዋጋው 500 ብር ነው። በየቀኑ 175 ብር ይሰጣችኋል። ለ30 ቀናት ይቆያል። በአጠቃላይ 500 ብር አውጥታችሁ 5250 ብር ታተርፉበታላችሁ ማለት ነው። ሁለተኛው ቪአይፒ ደግሞ ዋጋው 1000 ብር ነው። በየቀኑ 350 ብር ይሰጣችኋል። ይሄ ደግሞ በአጠቃላይ ከ30 ቀናት በኋላ 10500 ብር ይሆናል ማለት ነው የምታገኙት። ስንት ብር አውጥታችሁ? 1000 ብር አውጥታችሁ ማለት ነው። ሶስተኛው ቪአይፒ ደግሞ እንደምትመለከቱት ዋጋው 2000 ብር ነው። ለ30 ቀናት ነው የሚቆየው። ይሄም ሁሉም ለ30 ቀናት የሚቆዩ ፕሮዳክቶች ናቸው። በነገራችን ላይ በየቀኑ 700 ብር ነው የሚሰጣችሁ። 2000 ብር አውጥታችሁ የሚሰጣችሁ በየቀኑ 700 ብር ነው። በአጠቃላይ ከ30 ቀናት በኋላ 21000 ብር ታተርፋላችሁ ማለት ነው። አራተኛው ቪአይፒ ደግሞ ልክ እንደዚህ ሆኖ 5000 ብር ነው ዋጋው። በየቀኑ 1750 ብር ይሰጣችኋል። እንደዚህ እያለ ይቀጥላል ማለት ነው። ወደ ታች ወረድ ብላችሁ ስታዩት ወደ 10 አይነት የቪአይፒ አማራጭ ነው ያለው። በጣም ብዙ ናቸው። ሶ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ፕሮዳክት 2 ላይ ደግሞ ዴሊ ፕሮዳክት 2 ላይ ደግሞ የመጀመሪያው 500 ብር ነው። ለ60 ቀናት ነው የሚቆየው። በየቀኑ 150 ብር ይሰጣችኋል። በአጠቃላይ የቶታል ትርፉ ማለት ነው በአጠቃላይ የምታገኙት ትርፍ 9000 ብር ነው። ይሄ ደግሞ 500 ብር አውጥታችሁ 9000 ብር በአጠቃላይ በ60 ቀናት ውስጥ ትሰራላችሁ ማለት ነው። ሁለተኛው ቪአይፒ ደግሞ 18000 ብር ትርፍ ያለው ነው። ነገር ግን ስንት ነው የምታወጡት? 1000 ብር ነው የምታወጡት። ሶስተኛው ደግሞ 2000 ብር አውጥታችሁ እንደምትመለከቱት በየቀኑ 600 ብር እየሰጣችሁ 36000 ብር ትርፍ አለው ማለት ነው። እንደዚህ ያላችሁ እንግዲህ ወደታች ወረድ ብላችሁ ማየት ትችላላችሁ። ብዙ ናቸው። አቅማችሁ የሚችለውን ከናንተ አቅም ጋር ባላንስ የሚያደርገውን መግዛትና መጠቀም ትችላላችሁ ማለት ነው። በጣም አሪፍ ፕላትፎርም ነው። እንደምታዩት አዲስ የመጣ ነው። ሶ በዚህ መንገድ ስራችሁን መጀመር ትችላላችሁ ማለት ነው። እንዴት ነው በዚህ ፕላትፎርም ላይ ሪቻርጅ የማደርገው የሚለው ጥያቄ ካለ ሆም ፔጅ ላይ ትመለሳላችሁ። እንደምትመለከቱት እዚህ ጋር ዝርዝር የተወሰኑ አማራጮችን ታገኛላችሁ። ሪቻርጅ፣ ዊዝድሮ፣ ቲም፣ ሰርቪስ፣ ቴሌግራም የሚላል። በዚህ አጋጣሚ የቴሌግራም ቻናላችሁን ጆይን ማለት ትችላላችሁ። እዚህ ጋር ቴሌግራም የሚለውን ስትነኩት ወደ ቴሌግራም ቻናላችሁ ይወስዳችኋል። ሰርቪስ ላይ ደግሞ ምናልባት አንዳንድ ጊዜ የሪቻርጅ አንዳንድ ችግሮች ካጋጠሟችሁ ሰርቪስ ቻርጅ ላይ ስትነግሯቸው ያስተካክሉላችኋል። ሪቻርጅ የሚለውን ትነኩታላችሁ ማለት ነው። ገንዘብ ሪቻርጅ ለማድረግ እንደምትመለከቱት ከ200 ብር ጀምሮ ነው ሪቻርጅ አድርጋችሁ መስራት የምትችሉት። ሶ ትመርጣላችሁ ማለት ነው። አሁን ለምሳሌ እኔ 20000 ብር ከሆነ ሪቻርጅ ላደርግ ያሰብኩት 20000 ብር እለዋለሁ ማለት ነው። ከዚያም ሪቻርጅ ነው እለዋለሁ ማለት ነው። አሁን እንግዲህ እንደምታዩት እዚህ ጋር ሪቻርጅ ላደርግ ነው። ሶ እነዚህ ነገሮች በደንብ እመለከታለሁ ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ሪቻርጅ ስታደርጉ ችግር እንዳይፈጠር፣ የሆነ ችግር ከተፈጠረ ገንዘቡ ካልደረሰ ሪቻርጅ አድርጋችሁ አሁን አንዳንድ ጊዜ እንደዚህ አይነት ሁኔታዎች ካጋጠሙ ለማስተካከል የሚጠቅማችሁ ምንድነው? እቺን ኦርደር አይዲ መያዝ ነው። ሰርቪስ ቻርጅ ላይ ስትጠይቋቸው ሰርቪስ ቻርጅ የሚጠይቋችሁ ጥያቄ ምንድነው? ኦርደር አይዲ ምንድነው የሚለውን ጥያቄ ጠይቀዋል። ሶ ይሄንን ስክሪንሾት አድርጉት ሁሌ።
እንደዚህ አድርጋችሁ እቺን ብቻ ስክሪንሾት አድርጓት። ከዛ በኋላ ምንድነው የምታደርጉት? ይሄንን ኮፒ ታደርጉና የባንክ አካውንቱን ልታስገቡ ያሰባችሁትን የገንዘብ መጠን ሪቻርጅ አድርጋችሁ ትመለሳላችሁ። ገንዘቡን ታስገባላችሁ። ከዚያ በኋላ ነው ቀጣዩ ስራ ምንድነው? ገንዘቡን ካስገባችሁ በኋላ የሚላክላችሁ ቴክስት ላይ ኤፍቲ ብሎ የሚጀምር የሆነ ቁጥር ይኖራል። ላይክ በዚህ ጋር ለምትመለከቱት ማለት ማርክ እንደተደረገው ኤፍቲ ይልና የተወሰኑ ቁጥሮች ማለት ነው። ልክ እንደዛ ማለት ነውና ያቺን ቁጥር በደንብ ትይዟትና ትመጣላችሁ። ከዚያም እዚህ ጋር ኢንፑት ዘ ትራንዛክሽን ኤፍቲ የሚለው ላይ ፔስት ታደርጉታላችሁ ማለት ያንን ቁጥር በትክክል ትጽፉታላችሁ። እዚህ ጋር ኤፍቲ ብሎ የሚጀምረውን እንዳለ ሙሉ ቁጥር ማለት በዝርዝር እዚህ ጋር ታስገቡለታላችሁ። ከዚያም ያስገባችሁበትን ቴክስቱን ስክሪንሾት ታደርጉትና እዚህ አፕሎድ የሚለው ላይ ታስገቡለታላችሁ ማለት ነው። አፕሎድ ታደርጉታላችሁ። አፕሎድ ስትሉት ስክሪንሾት ያደረጋችሁት እንትን ይወስዳችኋል። ያኔ አፕሎድ ታደርጉታላችሁ። ከዚያም ሰብሚት ትራንዛክሽን ኤፍቲ የሚለውን ክሊክ ታደርጉታላችሁ ማለት ነው። እንግዲህ አሁን እንትን አላልኩም ግን ስላላስገባው ነው። እናንተ ስታስገቡት አውቶማቲካሊ በቀጥታ ገንዘቡ ወደዚህ ይመጣል ማለት ነው። ከዚያ በኋላ የምታደርጉት ቀጣይ ስራ ምንድነው? አሁን ተመለሱና ገንዘቡ ይገባላችኋል። ቪአይፒውን ነው የምትገዙት ማለት ነው። ቪአይፒያችሁን መግዛት ትችላላችሁ ማለት ነው። እኔ እንግዲህ አሁን በዚህ ፕላትፎርም ላይ የተወሰነ ገንዘብ አለኝ። እዚህ አካውንት ላይ ስትመለሱ ያላችሁን ገንዘብ እዚህ ጋር አውቶማቲካሊ ያመጣላችኋል ሪቻርጅ ስታደርጉ። እኔ እንግዲህ አሁን 500 ብር አለኝ። ከዚህ በፊት ደግሞ የሰራሁት እንደምታዩት 500 ብር አለች። እሷን እያወጣሁኝ በዚህኛው ደግሞ በቀረኝ 500 ብር ደግሞ እየገዛሁ ነው ማሳያችሁ። ለመግዛት ኢንቨስት የሚለው ላይ እንገባለን። ከዚያ በኋላ እኔ እንግዲህ የመጀመሪያዋን ለመግዛት ነው ያሰብኩት። እቺ 500ዋን የ30 ቀኗ አሪፍ ነች ብዬ አስባለሁ። እሷን ልግዛ። ኢንቨስት ነው እለዋለሁ። ከዛ በኋላ እንደምታዩት እዚህ ጋር የምትፈልጉትን ያክል መጠን መግዛት ትችላላችሁ። እኔ ግን አንድ ነው የምገዛው። ኢንቨስት ነው እለዋለሁ ማለት ነው። ፐርቼዝ ሰክሰስፉል ብሎኛል ማለት ነው። እዚህ ቪው ኦርደር የሚለውን ስትነኩት ገዝቶልኛል ማለት ነው። እንደምታዩት እንግዲህ በየቀኑ 175 ብር ይሰጠኛል። ከዚህ በኋላ እንግዲህ በዚህ መንገድ እናንተ መስራት ትችላላችሁ። እንግዲህ ቀጣዩ ፕሮሰስ አሁን ገዝቻለሁ። እንግዲህ ቀጣዩ ፕሮሰስ የሚሆነው እንደምታዩት እዚህም ጋር 00 ሆኗል። በትክክል ገዝቶልኛል። ቀጣይ ፕሮሰስ የሚሆነው ዊዝድሮ ነው ማለት ነው። የሰራነውን ገንዘብ ደግሞ እንዴት ነው ዊዝድሮ የምናደርገው የሚለውን አብረን እንመለከታለን ማለት ነው። እዚህ ዊዝድሮ የሚለው ላይ አብረን እንገባለን። ስንገባ እንደምትመለከቱት እዚህ ጋር ካርድ ሆልደር ኔም የሚል አለ። የባንክ ዝርዝራችሁን ታስገባላችሁ ማለት ነው። ባንክ በሚለው ላይ ፕሊስ ሴሌክት ባንክ በሚለው ላይ የራሳችሁን የመረጣችሁትን ትጠቀማላችሁ። እንደምታዩት እዚህ ጋር አቢሲኒያ ባንክ አለ፣ አዋሽ ባንክ አለ፣ ሲቢኢ አለ፣ ኦሮሚያ ባንክ አለ፣ ቴሌብር አለ። ከዚህ ውስጥ መርጣችሁ መጠቀም ትችላላችሁ። እኔ ሲቢኢ ነው የምጠቀመው። እናንተም እንደዚሁ ያላችሁን አማራጭ ትጠቀማላችሁ ማለት ነው። ካርድ ሆልደር ኔም በሚለው ላይ ደግሞ ስም የአካውንት ነምበራችሁን ስፔሊንግ ሳትሳሳቱ ስሙን ታስገባላችሁ ማለት ነው። በመቀጠል ካርድ ሆልደር ኔማችሁን ካስገባችሁ በኋላ የባንክ አካውንታችሁን ካርድ ነምበር በሚለው ስር ታስገባላችሁ። ከዚያም እንደምታዩት አስገብተናል ማለት ነው። ትራንዛክሽን ፓስዋርድ በሚለው ላይ ደግሞ ቀደም 6 ዲጂት አስገባ ያልኳችሁን ትሬድ ፓስዋርድ ታስገቡታላችሁ ማለት ነው። ከዚያም እንደዚህ በዝርዝር መረጃዎችን ካስገባችሁ በኋላ አድ ሞባይል ዋሌት የሚለውን ክሊክ ታደርጉታላችሁ። አሁን እንግዲህ ሰክሰስፉሊ አስገብተናል ማለት ነው። በትክክል እርግጠኛ ከሆናችሁ እንዳስገባችሁ እርግጠኛ ከሆናችሁ አሁን ዊዝድሮ ማድረግ ነው ማለት ነው። ኔክስት ስራ እዚህ ጋር የምታወጡትን አማውንት ታስገባላችሁ ማለትም የገንዘብ መጠን ማለት ነው። እኔ 500 ብር ነው የማወጣው 500 ብር እለዋለሁ። ትራንዛክሽን ፓስዋርድ የሚለው ላይ ደግሞ 6 ዲጂት በትክክል ታስገቡለታላችሁ ማለት ነው። እንግዲህ በትክክል ካስገባችሁለት በኋላ ትራንዛክሽን ፓስዋርዳችሁንም እንደዚሁ ካስገባችሁ በኋላ እዚህ ጋር ኤክስፕሌን በሚለው ስር የተወሰኑ ሩሎች አሏቸው። እሱን መመልከት ትችላላችሁ ማለት ነው። 10% ዊዝድሮ ሬት አለው። ታክስ ይቆርጥባችኋል ማለት ነው። እንግዲህ ከጧት ጀምሮ እስከ 12 ሰዓት ነው። እስከ ጧት
4 ሰዓት እስከ 12 ሰዓት ድረስ ባለው ማውጣት ትችላላችሁ። ከ150 ብር ጀምሮም ዊዝድሮ ማድረግ ትችላላችሁ። በቀን አንዴ ነው ዊዝድሮ ማድረግ የምትችሉት። እነዚህ ሩሎች በደንብ ትመለከቱና ከዚያም አፕላይ ዊዝድሮ የሚለውን ክሊክ ታደርጉታላችሁ። አሁን እንግዲህ እንደምታዩት አፕሊኬሽን ፎር ዊዝድሮዋል ሰክሰስፉል ብሎኛል። አሁን ፕሮሰሲንግ ነው ያለው። ሶ ይገባል ማለት ነው። በምታዩት መንገድ ገንዘቡ ይገባል ማለት ነው። እናንተም በዚህ መንገድ መስራትና መጀመር ትችላላችሁ ማለት ነው። አሪፍ ፕላትፎርም ነው። ቢያንስ ከ1 እስከ 2 ሰዓት ባለው ውስጥ ዊዝድሮ ይገባላችኋል። በፍጥነት ባይሆንም እንደዛ ባለ ደቂቃ ውስጥና ሰዓታት ውስጥ ጠብቃችሁ ማየት ትችላላችሁ ማለት ነው። እንግዲህ በዚህ መንገድ በዚህ ፕላትፎርም ላይ መስራት ትችላላችሁ ማለት ነው። ወይል እንግዲህ ፋሚሊ በዚህ መንገድ አብረን በዚህኛው ቻናል ላይ ደግሞ ስራዎችን እየሰራን እንቀጥላለን ማለት ነው። በኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ ይሄ ቻናል ትክክለኛው ቦታ ነው። ሶ ሰብስክራይብ አድርጉት፣ ላይክ አድርጉት ይሄንንም ቪዲዮ። ሶ እንግዲህ የዚህ የስራ ፋሚሊ አባል መሆን ትችላላችሁ ማለት ነው። ከዚህ በኋላ በኦንላይን ላይ አብረን እየሰራን ብዙ ገንዘቦችን ሜክ ማድረግ እንጀምራለን። ሶ ሌሎችን ቪዲዮዎችን እለቅላችኋለሁ። በድጋሚ ቻናሉን ሰብስክራይብ አድርጉልኝ። በሌላ ጸዴ ቪዲዮ መለሳለሁ። እስከምመለስ ድረስ ግን ይሄንን ቪዲዮ ያዙልኝ። በኮሜንት ላይ ያልገባችሁ ነገሮች ካሉ ስለዚህ ፕላትፎርም መጠየቅ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ጠይቁኝ። የሁላችሁንም ሪፕላይ እያረኩኝ እመልሳለሁ ማለት ነው። በሌላ ጸዴ ቪዲዮ እስከምመለስ ድረስ እዚህ ጋር ቻው እያልኩ አሰናበታችኋለሁ ማለት ነው።